ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጄኔራል ገብረእግዚአብሔር በየነ ወይም ወንዲያን ጥሩ ከፓርቲ ህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ተናገሩ። ጄኔራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጄኔራሉ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጄኔራል ገብረእግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩ ከጥር 15 2017 ዓ.ም ጀምሮ መሆኑን ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረእግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራር ጄኔራል ገብረእግዚአብሔር በየነና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወሳል። አሁን በትግል ላይ ነን፣ ያደራጀነውም በትግል ነው ያሉት ጄኔራል ገብረእግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለውም ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጄኔራሉ የተወሰዱት እርምጃዎችን መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጄኔራል ገብረእግዚአብሔር አንቀበልም ማለት መብታቸው ነበር ካሉ በኋላ ባህሪያቸው ግን ማገዝ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው። ለተቃውሟቸው ጠመንጃ ማንሳት መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱን ሚሊሻ እንደሆኑ ነው የምቆጥረው፣ ሚሊሻነት ደግሞ አልቀበልም ብለዋል። ህወሓት ያለውን ካላደረግ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ያሉት ጄኔራል ገብረእግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍ ሞክረናል ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤቶች በመዶሻ እየሰበርክ አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል እንዴ ሲሉ ጠይቀዋል። እኛ የታገልነው በሰላም እንድንኖር ነው ያሉት ጄኔራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው እምቢ አሉ። የመጨረሻ ሊያስሩን መሆኑን ስናውቅ ወጣል። ሊያስሩን የሚፈልጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉ አስጠንቅቀዋል። ጄኔራል ገብረእግዚአብሔር በየነ በአፋርና በትግራይ አካባቢ እንቀሳቀሳል ያሉት የታጣቂ ቡድናቸውን ስም ገና አለመወሰኑን እና ወደፊት እንደሚያሳውቁ ተናግረዋል። እስካሁን 3-4 ግንባሮች አሉን ያሉት ጄኔራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል። ጊዜው ወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖረው ይፈልጋል። ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት ከኛ ጋር ነው፣ ብዙዎች ነን። ጄኔራል ገብረእግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ጄኔራል ገብረእግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገ ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም፣ ቸግሮን ነበር። እዚህ አካባቢ ያሉትን ለተቸገርን እዚህ እንደራጅ ወይ እንሰባሰብ ወይ ብለን ጠየቅናቸው፣ ተሰብሰቡ አሉን። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ላይ ያለ ነው፣ ፈቃድ መጠየቅ የለብንም ብለዋል።
4 ግንባር እንዳላቸው የሚጠቅሱት ጄኔራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናል ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውና ወገንተኝነት ያልሆነ ሰራዊት መገንባት ካልተቻለ እናንተ ደግፋችሁን አልደገፋችሁን ትግላችንን እንቀጥላለን ብለው ማሳወቃቸውን ተናግረዋል። ጥር 15 2017 ዓ.ም የትግራይ ሰራዊት አመራሮች ውሳኔን ከእርሳቸው ጋር ተቃውሞ የወጡና አሁን ሰራዊት እያደራጁ የሚገኙት አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩንና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁት ጄኔራሉ አሰላለፋችን ከህዝብ ጋር ነው፣ እነርሱ የሚህወሓት አመራሮች ከጌቶቻቸው ጋር ሊሄዱ ይችላሉ፣ እኛ ግን ከህዝብ ጋር ነው የምንቀረው ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱት ጄኔራል ገብረ እግዚአብሔር በ1974 ዓ.ም ህወሓት ወታደራዊውን አመራር ለመጣል የሚያደርገውን ትግል ተቀላቀሉ። በህወሓት ውስጥ ከተራ ወታደር እስከ ክፍለ ጦር አመራር ሆነው ያገለገሉት ጄኔራል ገብረ እግዚአብሔር በመጨረሻም የፌዴራል መንግስቱ ሰራዊት የሰሜን እዝ አስተዳዳሪና ምክትል አዛዥ ነበሩ። የትግራይ ጦርነት ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጄኔራሉ በትግራይ ጦርነት ውስጥ ወታደራዊ አመራር ሆነው ተሰልፈዋል። ጄኔራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባለውን ልዩ ኮማንዶ ኃይል እንደገነቡም ይነገርላቸዋል። በአሁኑ ወቅትም በአፋር ያለው የታጣቂ ቡድንን አመራሮች መካከል አንዱ ናቸው። ከአስተዳዳሪዎችም ማባረር ትክክል አይደለም ማለት ያስቀጣል እንዴ ሲሉ ጠይቀዋል። እኛ የታገልነው በሰላም እንድንኖር ነው ያሉት ጄኔራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው እምቢ አሉ። የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የሚፈልጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉ አስጠንቅቀዋል። ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ ይንቀሳቀሳል ያሉት የታጣቂ ቡድናቸውን ስም ገና አለመወሰኑን እና ወደፊት እንደሚያሳውቁ ተናግረዋል። እስካሁን 3-4 ግንባሮች አሉን ያሉት ጄኔራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል። ጊዜው ወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖረው ይፈልጋል። ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት ከኛ ጋር ነው፣ ብዙዎች ነን። ጄኔራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ጄኔራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገ ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም፣ ቸግሮን ነበር። እዚህ አካባቢ ያሉትን ለተቸገርን እዚህ እንደራጅ ወይ እንሰባሰብ ወይ ብለን ጠየቅናቸው፣ ተሰብሰቡ አሉን። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ላይ ያለ ነው፣ ፈቃድ መጠየቅ የለብንም ብለዋል። 4 ግንባር እንዳላቸው የሚጠቅሱት ጄኔራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናል ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውና ወገንተኝነት ያልሆነ ሰራዊት መገንባት ካልተቻለ እናንተ ደግፋችሁን አልደገፋችሁን ትግላችንን እንቀጥላለን ብለው ማሳወቃቸውን ተናግረዋል። ጥር 15 2017 ዓ.ም የትግራይ ሰራዊት አመራሮች